የሰው ልጅ የሚያጠናው አላገኘም እንደምታውቁት ምክንያቱም ሰው ስለ ፕላኔቶች ስለ ወደ ማርስም የሆነ ነገር ልከናል ብለው ፈረንጆቹ ተናግረዋል ያው ቁጭ ብለን ስለሆነ ሳይልኩ አይቀርም ብለን ተቀብለን ነው አሚን ብለናል ምክንያቱም እኛ ምንም አልተንቀሳቀስንምና እነሱ ያሉትን ከመቀበል ውጪ አማራጭ የለንም ልከናል አሉ አዎ ልካቸዋል ነው ያልነው መላክ አለ መላካቸው ለማረጋገጥ ምንም እንቅስቃሴ አላደረግንምና ወደ ጨረቃም ልከናል ብለዋል ወነት ልከዋል አላኩም አይታወቅም የመረጃ ምንጮቻችን እነሱ ናቸው የሆነ ጊዜ ተነስተው ውሸታችን አላክንም ቢሉ አሚን ብሎ መቀበል ነው አማራጭ የለንምና በጣም የሚያሳዝነው ግን ራሱን ሰው ግን ማን ያጠናው ነው ትልቁ ጥያቄ የሚሆነው ሰውን የሚያጠናው አላገኝ ወደ ጨረቃ ሳተላይት አመጠቀ ወደዚህ ግን ማን ያምጥቅ ወደ ራሱ ማን ያምጥቅ ማን ይመራመር በዚህ ጭንቅላት ላይና ሰው ልጅ ተጠንቷል በየም ብዙ ሐሳብ የለኝም እንዴ ቁርጥራጭ ነገሮች አሉ ምልክ አስተሳሰብ ቁርጥራጭ ጥናቶች አሉ በሃይማኖቱም ውስጥ ቁርጥራጭ ነገሮች አሉ በስነ ልቦናውም በፍልስፍናውም ብዙ ቁርጥራጭ ነገሮች አሉ እነዛ ግን ሙሉ በሙሉ ሰውን ለማወቅ በቂ አይደሉም እውነቱን ለመናገር ሽርፍራፊ ነገሮች ናቸው ምክንያቱም እኔ ከዚህ በፊት እንደተናገርኩት ሌሎች ምርቶች ሲመረቱ ማኑዋል አላቸው ለምሳሌ ቴፕ ስትገዙ የቱ ጋር መንካት እንዳለባችሁ ብዙ ጊዜ በእንግሊዝኛ ስለሞን የኛ ሰው አበላሽቶ ነው የሚለማመደው እንጂ ፈረንጆቹ አንድ ሞባይል ሲያመርቱ ሙሉ የህይወት ታሪኩን የሞባይሉ እዛ ላይ ይጽፉታል ያ ግን በእንግሊዝኛ ወይ በቻይንኛ ነው የሚጻፈው መረዳት ከባድ ስለሆነ ጎርጉረን የተበላሽው ተበላሽቱ በትራፊ ነው የምንጠቀመውና እኔ ሰውን ያመረተው ራሱ እግዚአብሔር ነው እኔ ሲሰራው ያው ከናታችን ማይፀን ስንወጣ እንዴው እጃችን ላይ የሆነች ማኑዋል ነገር አስይዞ ብንመጣ ጥሩ ነበር ግን ማኑዋሉ አልተገኘም አሁን እስካሁን ድረስ ለዚህ ነው አሁን ለጋብቻ ስንጠናና ማኑዋል የሌለው ነገር ነው ያጣናል ምን ማረጋገጫ የለውም ለዚህ ነው 7 አመት ያጠናችው ወንድ ወይ ያጠናች ሴት በሰባተኛው አመት የለችም ምክንያቱም ያለ ማኑዋል በዳበሳ ነው እየተጠና የነበረው ለዚህ ነው አንዳንድ ጊዜ አንዳንድ እህቶች ብዙ አጥንቸው ነበር ግን አላገኘው አልተጠናም መጀመሪያ አልተገኘም እውነቱን ለመናገርና እኔ ሰውና ይሄ ነው ብሎ አፍን ሞልቶ ለመናገር አልተቻለም ምክንያቱም ራሱ እግዚአብሔር ቢነገረን ጥሩ ነበር ሰው እግዚአብሔር በጥቅሉ የነገረን ሰው ጥሩ ነው ብሎ ነው ሰው ክቡር ነው ብሎ ነው የነገረን አሁን በኋላ ግን ስንመራመር ሰው መጥፎም አለ ሂትለርም ሰው ነው እንግዲህ እነ ማዘር ቴሬዛም ሰው ናቸው ይሁዳም ሰው ነው ጴጥሮስም ሰው ነው እንግዲህ በሆር ቀዶ የሚበተነው ዱርዬም ሆር ቀዶ የሚጠግነው ዶክተርም ሰው ናቸው እንግዲህ የሰው ሆር ሁለት ጊዜ ይቀደዳል ይባላል ዱርዬም ይቀደዋል ዶክተርም ይቀደዋል የዶክተሩ ቀዶ ጥገና ሲባል የዱርዬው ደግሞ ቀዶ ብተና ነው የሚባለውና ከየትም ተነስቶ ሊበትነው ይችላልና